በአንድ ወቅት በለጋስነቱ የሚታወቅ አንድ ንጉስ ነበር። በየቀኑ ወደሱ የሚመጡ አንድ ወጣትና ሽማግሌ ለማኞች ነበሩ። ንጉሱ ለሽማግሌው ገንዘብ ወይም የሚበላ ነገር ከሰጠው ሁልጊዜ እግዚአብሔር ሰጪ ነው ይላል። ወጣቱ ሲቀበል ደግሞ ንጉስ ሰጪ ነው ይላል። ንጉሱም በሽማግሌው ተናደደ። እኔ እየሰጠሁት እግዚአብሔር ይሰጣል እንዴት ይላል አለ። በማግስቱም በቦርሳ ውስጥ ወርቅ አድርጎ ሰዎች በማይራመዱበት መንገድ አስቀመጠና አንድ ባንድ በዛ እንዲሄዱ አደረጋቸው። በመጀመሪያ ወጣቱን ላከ። ከዚያም ይህንን ወርቅ ወጣቱ ሲያገኝና ይህ ሽማግሌ ምንም እንዳላገኘ ሲያውቅ አቅራቢው እኔ እንደሆንኩ ይረዳል አለ። ወጣቱም በዚህ ሰው በማይራመድበት መንገድ ንጉሱ ለምን እንዲሄድ ፈለገ ብሎ በመገረም መራመዱን ቀጠለ። ምናልባት የዚህን መንገድ ጸጥታ እንድደሰትበት አስቦ ይሆናል። ስለዚህ አይኖቼን ጨፍኜ ባጣጥመው ጥሩ ነው ብሎ አይኖቹን ጨፍኖ መጓዙን ቀጠለ። ይህንን ሲያደርግ መንገድ ላይ የተቀመጠውን ቦርሳ ሳያይ ያለፈና ከኋላው የተላከው ሽማግሌ ቦርሳውን አገኘ። ንጉሱም በማግስቱ ወጣቱን መንገድ ላይ ምንም አላገኘህም ብሎ ጠየቀው። አላገኘውም ክቡርነቱ፣ መንገዱና አየሩ ግን በጣም ደስ ይል ነበር አለ። በዚህም ይብሱን የተናደደ ንጉስ ወጣቱን ጠርቶ ዱባ ሰጠው። ዱባውን በብር ሳንቲሞች ሞልቶት ነበር። ይህ ሽማግሌ አሁን ሰጪው ማን እንደሆነ ይገባዋል ብሎ ለሽማግሌው ምንም ሳይሰጠው ሁለቱንም ሸኛቸው። ወጣቱ ለማኝ ትንሽ መንገድ እንደተጓዘ ይህ ዱባ ምን ያደርግልኛል፣ አብስዬ አልበላው ወይ በጥሬው አልበላው እያለ ሲያስብ ትንሽዬ ሱቅ አጠገብ ደረሰ። ለባለ ሱቁም ይሄን ዱባ ወሰድና ትንሽዬ ሳንቲም ስጠኝ ብሎ ለመነ። ባለ ሱቁም ትንሽ ሳንቲም ሰጥቶት ዱባውን ወሰደ። ወጣቱም ለማኝ ባገኛት ትንሽ ሳንቲም እየፈነጠዘ የኛ ንጉስ ለጋስና መልካም እያለ እያሞገሰ ሄደ። ከኋላ የመጣውም ሽማግሌ ለማኝ ባለ ሱቁን እባክህ ዛሬ ምንም አላገኘሁም ትንሽ ሳንቲም ስጠኝ ብሎ ለመነ። ባለ ሱቁም እኔ ያንን ወጣት ለማኝ ደስ ይበለው ብዬ ይህን ዱባ ገዛሁት እንጂ እኔ ዱባ አልወድም ብሎ አሰበና አንስቶ ዱባውን ሰጠው። ሽማግሌውን ቤት ሲደርስ ዱባውን ለመቀቀል ቢላ አውጥቶ ሁለት ቦታ ሲከፍለው ሙሉውን የብር ሳንቲሞቹ ተዘረገፉ። እግዚአብሔር ሰጪ ነው፣ እግዚአብሔር ታላቅ ነው ብሎ ጮኸ። በማግስቱም ጠዋት ሁለቱን ለማኞች በጉጉት የጠበቃቸው ንጉስ ወጣቱን ትናንት አስደናቂ ነገር ሆነልህ አይደል ብሎ ጠየቀ። ልጁም አልሆነም ክቡርነቱ፣ ነገር ግን የሰጡኝን ዱባ ሸጬ ትንሽ ሳንቲም አግኝቻለሁ አለ። ሽማግሌውን ጠየቀ። ትናንት በብዙ ተባረኩ፣ ባለሱቁ ዱባ ሰጠኝ። ቤቴ ስደርስና ስቆርጠው በብዙ የብር ሳንቲሞች ተሞልቶ ነበር። ሁሌ እንደምለው እግዚአብሔር ሰጪ ነው። ንጉሱ ተስፋ ቆረጠ። አንዳችም ነገር ከዚህ ተማረ። አምላኬም እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ፊልጵስዩስ 4:19። የእያንዳንዱ መልካምነትና በጎነት ምንጭ እግዚአብሔር ነው። ስለዚህ ስለ እያንዳንዱ መልካምነቱ ክብሩን አሳልፈን ለሱ እንስጥ። ያለርሱ የሆነ አንድም ነገር የለም በህይወታችን። ዛሬን እንኳን እንድናይ ያደረገን እርሱ ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለርሱ አልሆነም። ስለዚህ እግዚአብሔር በሚያደርግልን መልካምነቱ ሁሉ እግዚአብሔርን እናመስግን፣ እግዚአብሔርን ከፍ እናድርግ፣ እግዚአብሔርን እናምልክ። በተረፈ እግዚአብሔር እንዲያደርግልን በምንፈልገው ነገር ላይ በጸሎትና በምልጃ በእግዚአብሔር ፊት እናሳውቅ እንጂ በአንዳች ነገር አንጨነቅ። ክርስቶስ ኢየሱስን አግኝታችሁ የዘላለም ህይወት ተካፋይ እስካሁን ድረስ ያልሆናችሁ አትሞኙ። ይሄ ጊዜ ይሄ ሰዓት መቼ እንደሚያልፍ አታውቁትምና የመዳን ቀን ዛሬ ነው። ኑና ዛሬ ይህንን የዘላለም ህይወት ተካፋይ ሁኑ። በክርስቶስ ኢየሱስ ተባረኩ። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ጌታ ነው። ዩቲዩብን ሰብስክራይብ ማድረጋችሁን እንዳትረሱ። በጌታ በኢየሱስ ስም